በሁለተኛው ዓለም ጦርነት ወቅት ውስጥ ወታደር እንደሆንክ አድርገህ አስብ። በጣሊያን ውስጥ ካሉ በጣም ደም አፍሳሽ ጦርነቶች በአንዱ ውስጥ ገብተሃል። ወደ ግራ ስትመለከት ዓይንህን በማመን እንድታሻ የሚያደርግ ነገር ታያለህ። እሱም ደግሞ ታንክ አይደለም፣ ሚስጥራዊ መሳሪያም አይደለም። 500 ፓውንድ የሚያክለው የሶሪያ ቡናማ ድብ ነው እና በቀጥታ ወደ ግንባር የሚተኮሱ ዛጎሎች ተሸክሞ ታየዋለህ። ይህ ካርቱን አይደለም፣ ይህ ተረትም አይደለም። ይህ የኮርፖራል ዋጅቴክ እውነተኛ ታሪክ ነው። ድብ በፖላንድ ጦር ውስጥ በይፋ ተመዝግቧል። ከጓደኞቹ ጋር ቢራ ጠጥቷል እና የሁለተኛ ዓለም ጦርነት አፈ ታሪክም ሆኗል። ታሪካችን በ1942 በአቧራማ የኢራን ተራሮች ላይ ይጀምራል። አንድ ትንሽ እረኛ ውላጅ አልባ የሆነ ድብ ግልገል አገኘ። እናቱም በአዳኞች ተገድላለች። ግልገሉም ለረሃብ ተዳርጓል። በተመሳሳይ ጊዜ በሺዎች የሚቆጠሩ የፖላንድ ወታደሮች በኢራን በኩል ይጓዙ ነበር። እነዚህ ሰዎች የሶቪየት የጉልበት ሥራ ካምፖች የተለቀቁ ቀጭን ደክመውን ሁሉንም ነገር አጥተዋል። ልጁን ከግልገሉ ጋር ሲያዩት የዱር እንስሳን አላዩ። አንድ ወላጅ አልባ ድብ አዩ። በጥቂት ቆርቆሮ የበቆሎ ስጋ እና የኬስ ቢላዋ ድቡን ገዙ። ስሙን ዋጅቴክ ብለውም ሰየሙት። የድሮ የፖላንድ ስምም ነው። ትርጉሙም ደስተኛ ተዋጊ ማለት ነው። ዛሬ ይህ ግልገል ወደ ማጨስ መጠጣትና እነዚህ ተዋጊ ጀግኖችን እንዴት እንደያዘ ለማወቅ እንሞክራለን። የ22ኛው የመድፍ አቅራቢ ድርጅት ወታደሮች ዋጅቴክ ማቆየት ብቻ አልነበረም፣ አሳደጉትም። እሱ በጣም ትንሽ ስለነበረ ከአሮጌ የቮድካ ጠርሙስ ውስጥ የተጨመቀ ወተት ይመግቡት ነበር። ሲያድግ ከወንዶቹ አንዱ ብቻ እንደሆነ ማሰብ ጀመረ። ወታደሮች የሚያደርጉት ሁሉ መኮረጅ ጀመረ። መጀመሪያ መጠጥ ነበር። ዋጅቴክ የሚገርማችሁ ቢራ ይወድ ነበር። ከጠርሙስ ውስጥ በቀጥታ ይጠጣ ነበር እና ባዶ ሲሆን ቀሪው የት እንደገባ ለማየት በመስታወት ውስጥ ይመለከት ነበር። ከዚያም ሲጋራዎች ነበሩ። ዋጅቴክ በትክክል አላጨሳቸውም። የተለኮሰ ሲጋራ ወስዶ አንድ ፓፍ ወስዶ ብቻ ይበላው ነበር። ግን የሱ ተወዳጅ ነገር ትግል ነበር። ከ6 ጫማ በላይ ቁመት ባለው የኋላ እግሩ ቆሞ ከወታደሮች ጋር ይታገል ነበር። እሱ የሚገርም ሁኔታ ጠንካራ ነበር፣ ግን የራሱ ጥንካሬ በደንብ ያውቅ ነበር። አንድም ወንድ አልጎዳም። መኮንን ሲያይ እንኳን ሰላምታ ይሰጣል። ከቤታቸው እና ከቤተሰባቸውን በሺህ የሚቆጠሩ ኪሎ ሜትሮች ርቀው ለነበሩት ለእነዚህ ወታደሮች ዋጅቴክ እንደገና ሰው እንዲሰማቸው ያደረጋቸው ብቸኛ ነገር ነበር። 1944 የፖላንድ ሁለተኛ ኮርፕ በጦርነት ውስጥ በጣም ጥብቅ ከሆኑት የጀርመን ምሽጎች አንዱ በሆኑ በሞንቴ ካሲኖ ላይ የተባባሰው ጥቃት ሊቀላቀል ወደ ጣሊያን ታዘዘ። አንድ ችግር ነበረ። የብሪታንያ ከፍተኛ አዛዥ እንስሳትን በማጓጓዝ መርከቦች ላይ ከልክሏል። ዋልታዎቹ ቀላል መፍትሄ ነበራቸው። ዋጅቴክን በይፋ አስመዘገቡት። አገልግሎት ቁጥር፣ የግል ደረጃና የራሱ የክፍያ ደብተርን ተሰጠው። አሁን የፖላንድ ጦር የግል ዋጅቴክ ነበረ። መሬቱ ቁልቁለታማ ነበር እና መድፍ የማይቆም ነበር። የሚያዩት የብሪታንያ ወታደሮችን ጨምሮ የአይን እማኞች ከኋላ እግሩ ላይ የቆመ አንድ ግዙፍ ድብ ያለምንም ጥረት 4 ሰዎች እንዲንቀሳቀሱ የማይጠይቁት ከባድ የጦር ዛጎሎች ተሸክሞ ማየታቸው ዘግበዋል። አንድም ዛጎል ጥሎ አያውቅም። ፍርሃትን ፈጽሞ አላሳየም። ዋጅቴክ አሁን ተራ ድብ ብቻ አልነበረም፣ የትግል አርበኛ ነበረ። በጦርነቱ በኋላ የ22ኛው ኩባንያ ኦፊሴላዊ አርማቸውን ሾል የተሸከመ ድብ ምስል ለውጦታል። ጦርነቱ በ1945 ሲያበቃ
የፖላንድ ወታደሮች ወደ ቤታቸው መሄድ አልቻሉም። አገራቸው አሁን በሶቪየት የቁጥጥር ስር የነበረች ሲሆን ብዙዎች ወደ አገራቸው ቢመለሱም ለእስር ተዳርገዋል። ስለዚህ ክፍሉ በስኮትላንድ ወደሚገኝ ካምፕ ተዛወረ። ዋጅቴክ በአካባቢው ታዋቂ ሆነ። ሰዎች ይጎበኛል፣ ከአካባቢው ነዋሪዎች ማር ይበላል እና ኮረብታው ላይ ይንጎራደድ ነበረ። መጨረሻ ግን ሰራዊቱ መፍረስ ነበረበት። 1947 ዋጅቴክ በኤድንበርግ መካነ አራዊት ውስጥ ቋሚ መኖሪያ ተሰጠው። በቀሪው የህይወት ዘመኑ ዋጅቴክ አንድ ሰው በአራዊት መካነ አራዊት ውስጥ የፖላንድ ቋንቋ ሲናገር በሰማ ቁጥር ያወዛውዛል። የድሮ ወታደር ጓደኞቹ ብዙ ጊዜ ጎበኛቸው ነበር። ሲጋራ እየወረወሩ ወይም ወደ ግቢ ውስጥ እየዘለሉ ለመጨረሻ ጊዜ ከቀድሞው ጓደኛቸው ጋር ይታገሉ ነበር። ዋጅቴክ በ1963 በ21 ዓመቱ ከዚህ ዓለም በሞት ተለየ። የዋጅቴክ ታሪክ በሰው ልጅ ታሪክ ውስጥ በጣም ጨለማ በሆነው ጊዜ ውስጥ እንኳን ለጓደኞቻችን ለታማኝነትና ትንሽ በልሹነት ቦታ እንዳለ ያስታውሰናል። እሱ ድብ ብቻ አልነበረም፣ ሁሉን ነገር ላጡ ሰዎች ወንድማማች ነበረ። ዛሬ በፖላንድ ስኮትላንድና ለንደን ውስጥ ደስተኛ ተዋጊ ፈጽሞ የማይረሳ ሐውልቶች አሉ። በዋጅቴክ ሕይወት ውስጥ በጣም የማይታመን ክፍል የትኛው ይመስላችኋል? ቢራው መጠጣቱ ወይስ ሲጋራው ወይስ የሚሸከመው? ኮሜንት ላይ ያሳውቁኝ። በዚህ ጥልቅ ታሪክ ውስጥ ከተደመማችሁ እንዲሁም ከወደዳችሁት ላይክ ያርጉ። በተጨማሪ ያለፉ አስደናቂ እውነተኛ ታሪኮች ሊደርሳችሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። እኔ ቢኒያም ተራኪው ነኝ እና በሚቀጥለው ቪዲዮ እንገናኝ። እስከዛው ሰላም ሁኑልኝ።